እሺ ቅድሚያ ሁላችሁንም እናመሰግናለን። እንግዲህ ለተገለጸው እና ሁላችንም እንደምንገነዘበው በኦሮሚያና በሶማሌ ክልል አጎራባች አካባቢዎች ላይ ችግሮች የነበሩትን ለመፍታት በርካታ ጥረቶች ሲደረጉ እንደነበር ሁላችንም እናስታውሰው ጉዳይ ነው። ያ የተደረጉ ጥረቶች የራሳቸው የሆነ ያመጣቸው በጎ ለውጦች እንዳሉ ሁሉ ይህም በቅርብ የተከሰተ ችግር ሳይታሰብና ሳይጠበቅ በመፈጠሩ በበርካታ ንጹሃን ዜጎቻችን ላይ በርከት ያለ የህይወት ውድመት ጥፋት እና የንብረት ውድመት ደርሷል። ይሄ እንግዲህ በሶማሌ ወገን በኦሮሞ ወገን ንጹሃን ዜጎቻችን ላይ የደረሰው ሞት እና ለደረሰው የንብረት ውድመት እንደ ኦሮሚያ ክልላዊ መንግስት የተሰማን ሀዘን ጥልቅ ነው። ጉዳቱ የሁላችንም ጉዳት ነው። ምክንያቱም ህዝቦቻችን ሁለቱም ህዝቦቻችን ስለሆኑ ኢትዮጵያውያን ብቻ ሳይሆኑ ብዙ በጋራ ያለን በርካታ ሴቶች የጋራችን የሆኑ በርካታ ነገሮች ስላሉ ሀዘኑ ለሁላችን ሀዘናችን እጅግ በጣም ከባድ ነው። ከድንበር ላይ ጉዳይ ብቻ ሳይሆን በሁለቱም ወገን በንጹሃኖች ላይ በግፍ የደረሰ ግድያ በግፍ በንጹሃን ዜጎች ላይ የደረሰው ግድያ አለ። በሶማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ ይሄ የደረሰው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር በወዲያኛው ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም የማያንጸባርቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀው ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም እያደረሰ እንደቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንደምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በአገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከ50 ሺዎች በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቀየው ተፈናቅሎ ሜዳ ላይ ሲወድቅ
ሊደርስ የሚችለው የሞራል ውድቀት እና ኪሳራ እጅግ በጣም ከባድ ስለሆነ ይሄ ጉዳይ በአጠቃላይ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን የምንችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አሴቶች አሉት ንብረቶች አሉት ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችን ለህግ ቀርበው የሚጠየቁበት እንዲሁም ማናቸው በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይሄንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌደራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ማስቆምና ማረጋጋት የተፈናቀለው ወደ ቀዬው ተመልሶ ህይወቱን እንዲመራ ማድረግ ጊዜ የሚሰጠው ጉዳይ ስላልሆነ ይሄንን ማድረግ አለብን ብለን እንግዲህ እኔ ለመላው ህዝባችንም ማስገንዘብ የምፈልገው አሁን እየታዩ ያሉ ሁኔታዎች አዝማሚያቸው በጣም የከፋና መጥፎ ነው ያልኩበት የታሪክ አጋጣሚ ሆኖ እኛ ኢትዮጵያውያኖች ተከፋፍለን የምንኖር ህዝቦች አይደለም በጋራ አንዳችን ባንዳችን ጉያ ውስጥ የምንኖር ህዝቦች ነን በምንም ተአምር የምንለያይበት ምንም አይነት ነገር የለም ቢታሰብም የሚሆን ጉዳይ አይደለም ስለዚህ እንደ ኦሮሚያ ክልላዊ መንግስት ኦሮሚያ የሀገራችን እምብርት ናት እምብርት ብቻ ሳይሆን ሙሉ ኢትዮጵያውያኖች ሁሉም ብሔር ብሔረሰቦች የሚኖሩባት ክልል ነች እንደ ኦሮሚያ ክልላዊ መንግስት በኦሮሚያ ውስጥ የሚኖሩ ኢትዮጵያውያኖች ሁሉ ህዝባችን ናቸው አንድና አንድ ገሌን ከገሌ መለየበት ምንም ነገር የለምና በዚህ ምክንያት እንዳይረበሹ ምንም አይነት ጉዳት ምንም አይነት ችግር እንዳይፈጠር የክልሉ መንግስት ለተቀን እየሰራ ስለሆነ በሁሉም የኦሮሚያ ክልሎች ውስጥ የሚኖሩ ብሔር ብሔረሰቦች ኦሮሞ ህዝብንም ጨምሮ ተረጋግተው ኑሯቸውን እንዲመሩ ቤትም ቦታ ቢሆን ይሄንን አብሮነትን ሊያቃቅር ይሄንን አብሮነትን ሊያበላሽ የሚጥር ማናቸውም አካላት ቢኖሩ ህዝቡ ከመንግስት ጋር ሆኖ አስፈላጊ የሆኑ የማስተካከያ እርምጃዎችን በመውሰድ እነኚህ ጉዳዮች ወደ የትም አካባቢ እንዳይባባሱ ማድረግ አለብን ለዚህ ደግሞ በቁርጠኝነት የኦሮሚያ ክልላዊ መንግስት ለተቀር እየሰራን ያለው በእርግጠኝነት በኦሮሚያ ክልል በማንኛውም በክልላችን ነዋሪ ላይ ምንም አይነት ችግር እንደማይደርስ ይሄንን ላረጋግጥ እወዳለሁ ህዝባችንም ይሄንን አውቆ ተረጋግቶ ከምንም ጊዜው በላይ በዚህን ጊዜ አብሮነቱንና አንድነቱን በማጠናከር አብሮ መስራት ተባብሮ መስራት አለበት ይሄ ብሔር ብሔረሰቦች ብለን ስንል በኦሮሚያ ውስጥ የሚኖሩ የሶማሌ ተወላጅ ወንድሞቻችንም ጭምር ተረጋግተው በሰላማዊ መንገድ ኑሯቸውን እንዲመሩ ጥሬን ያቀረብኩ ለዚህም ደግሞ የክልሉ መንግስት ከጎናቸው ሆኖ አስፈላጊውን ስራ ሁሉ እንደሚሰራ በዚህ አጋጣሚ ላረጋግጥ እወዳለሁ ይሄ እንደተጠበቀ ሆኖ ከማንም በላይ ሰላሙ ማስጠበቅ ያለበት የህዝብ ነው የኢትዮጵያ ህዝቦች አንድነት በግለሰቦች ክፉ ጥንስስ ሊበላሽ አይገባም እንዲህ አይነት ሐሳቦች እንዲህ አይነት እኩይ አዝማሚያዎችንና ተግባሮችን ከማንም በላይ
ማውገዝ ያለበት እነኚህ ህዝቦቻችን ናቸው ብዬ ነው የማስበው። ለሁሉ ህዝቦቻችን ማስተላለፍ የምፈልገው መልእክት እንደ መንግስት እኛ በጊዜ የተገደበ አገልግሎት ነው የምንሰጠው። ለዘላለም የሚኖር መንግስት የለም። ነገር ግን ህዝቦች አብረው ነው ለዘላለም የሚኖሩት። ጊዜ የማይገድበው አብሮነት ነው ያላቸው፣ አብረው ነው የሚኖሩት። ስለዚህ በምንም አይነት መልኩ የህዝባችን አንድነት የህዝባችን መተሳሰብ በምንም መልኩ መበላሸት የለበትም። ከማንንም በላይ ህዝባችን ማውገዝ አለበት።